የተለያየ አይነት ምርቶችን በአንድ ማሽን ለማምረት እንዲያስችሉ አድርገን የሰራነውን የመዋቢያና የፈሳሽ ጽዳት መጠበቂያ ማምረቻ ማሽን ይዘንለው መጥተናል። ሰላም ፍኖት ኢንጂነሪንግ ስራዎች ነን። በሞቀና የተለመደው ቀዝቃዛ የአሰራር ሂደት በመከተል ሊሰራ የሚችል መሆኑ ማሽኑን ሁለገብ ያደርገዋል። በሞቃት የምርት ሂደት ለማምረት ከሚያስችላቸው የምርት አይነቶችም ውስጥ ለውበት መጠበቂያ የሚሆኑ ፈሳሽና ጭቃ የፀጉር ቅባቶችን፣ ቫዝሊን፣ ሎሽን፣ የፊትና የገላ ክሬሞችን፣ ሻምፖና ኮንዲሽነሮችን ጨምሮ የሚጠቀሙት ንጥረ ነገር ላይ በመመስረት በቀዝቃዛ የምርት ሂደት ውስጥ የሚያልፉትን ሻምፖና ኮንዲሽነሮችን ጨምሮ ለጽዳት መጠበቂያ የሚሆኑ ሻወር ጄል፣ ፈሳሽ ሳሙናና ሌሎች ተያያዥ ምርቶችን ያለምንም ችግር ለማምረት ያስችሉታል። ማሽኑ የተሰራው ሙሉ በሙሉ ደረጃውን ከጠበቀ ስቴንለስ ስቲል ሲሆን ይህም ንጽህናውን በቀላሉ ለመጠበቅ ከማስቻሉም በተጨማሪ ረዥም የአገልግሎት ዕድሜ ይሰጠዋል። ባለ ደብል ጃኬት ማሞቂያ የአሰራር ስርዓት ያለው መሆኑ ደግሞ ስታንዳርዱን የጠበቀ ምርት ለማምረትና የስራ አካባቢውን ባላስፈላጊ ሙቀት ሳይረበሽ እንዲሰሩ ያስችሉታል። የማሽኑ የላይኛው ክፍል ላይ ለመድረስ መወጣጫ ደረጃ የተሰራለት ሲሆን ዝቅም ሲሉ ምርት መቀበያ፣ ከፍ ሲሉ ግብዓት መጨመሪያ ቦታ የተለየለት መሆኑ የስራ ቦታውን ለይቶ ለማስቀመጥ ያስችላል። ይህም ማሽኑን ለአጠቃቀም ቀላል ከማድረጉም በተጨማሪ የባለሙያዎችን የስራ መደብ ለመለየት ይረዳል። ከደብል ጃኬቱ ተደራራቢ ክፍሎችም ውስጥ በውጨኛውና በመካከለኛው የማሽን ክፍል ባለው ኢንሱሌተር ምክንያት ባለው የስራ ሂደት በውስጠኛው የማሽን ክፍል ውስጥ ተፈጥሮ የሚወጣውን ሙቀት ወደ ውጭ እንዳይወጣ ኢንሱሌት በማድረግ ሙቀቱን ወደ ውስጥ ያስቀረዋል። በመካከለኛውና በውስጠኛው የማሽን ክፍል ያለው ክፍተት ደግሞ ሙቀቱን ለመፍጠር የሚጠቀሙትን ውሃ ወይንም ዘይት እኩል በሆነ ሁኔታ እንዲፈላ በማድረግ በማሽኑ ውስጥ የሚገኘውን የምርት ማምረቻ ግብዓቶች እኩል በሆነ ሁኔታ ለማቅለጥና ማሽኑን ለማሞቅ ያገለግላል። ይህም የማሽን ክፍል ያልተመጣጠነ ሙቀት መቋቋም ለማይችሉ የምርት ግብዓቶች በቀላሉ ለመቆጣጠርና የሚፈለገውን ሙቀት መጥኖ ለመጠቀም በማስቻሉ የሚያመርቱት ምርት ላይ ጥራት ከማሻሻሉ በተጨማሪ የኃይል ብክነት ይቀንሳሉ። ይህንንም ለማድረግ ለአጠቃቀም ለቁጥጥር ቀላል የሆነ ዲጂታል የሙቀትና የግብዓት መቀላቀያ የፍጥነት መቆጣጠሪያ ተገጥሞለታል። የደንበኞቻችን ፍላጎት ለማሟላት ስንል ከ200 ሊትር ጀምሮ የተለያየ የመጠን አማራጮችን አስቀምጠናል። እንደ ማሽኑ የይዘትን መጠን የኤሌክትሪክ አጠቃቀሙን በሲንግልና በስሪ ፌዝ ኃይል አማራጮች እናመርታለን። ይህንን ማሽን ስናመርት በሙያው የላቀ ችሎታ ባላቸው ባለሙያዎች በቅንጅትና በጥራት የተሰራ ቢሆንም ማሽኑን ከማስረከባችን በፊት ደንበኞቻችን ባሉበት ነፃ የማሽኑን ያጠቃቀምና የአመራረት ስልጠና እንሰጣለን። ማሽኖቻችን ከማሽንም በላይ በመሆን የወደፊት የስራ የፍኖት መንገዶ መሆናቸውን ብናምንም ዘላቂና አስተማማኝነት ያለው ግንኙነት ከደንበኞቻችን ጋር ለመፍጠር ስንል የ1 ዓመት የጥገና ዋስትና ከመለዋወጫ አቅርቦት ጋር እንሰጣለን። ታዲያ ምን ይጠብቃሉ? ዛሬውኑ ወርክሾፓችንን ለመጎብኘት ማሽኖቻችንን ለመውሰድ ወይንም ለበለጠ መረጃ ይምጡና ይጎብኙን። አድራሻችን ከኑክ 18 አደባባይ ወደ ጦር ኃይሎች በሚወስደው መንገድ መብራት ኃይል ድልድይ ሳይደርሱ 50 ሜትር ገባ ብለው ያገኙናል። ጊዜውን በአግባቡ ተጠቅመው ምርታማ እንዲሆኑ የሚያስችሉትን ማሽነሪ ወደሚያገኙበት ስፍራ ይምጡ። ፍኖት ኢንጂነሪንግ ስራዎች ጥንካሬና ጥራት ይገባዎታል።